በዚህ ቦታ ላይ ለ100 ቀናት ያለ ኢንተርኔት ያለ ስልክ መቆየት ከቻሉ $1 ሚሊዮን ይሸለማሉ። ቀላል ይመስላል አይደል? ከዚህም በላይ የሚያስገርም ነገር አለ። ሙሉ 100 ቀናት መቆየት እንኳን አያስፈልግም። እስከ 50ኛው ቀን ብቻ ከዘለቁ $300,000 አሸንፈው ወደ ቤቱ ይመለሳሉ። ይህን ዕድል ማንም ሊያመልጠው አይፈልግም። መጀመሪያ ላይ ቦታው ትንሽ የሚያስፈራ ቢመስልም በፍጹም አይጨነቁ። የቡድኖቹ አባላት በደስታ ወደ ውስጥ ይመሩዎታል። ባንከሩ ሙሉ በሙሉ የተሟላና ምቹ ነው። ዘና የሚያደርግ አልጋ፣ ንጹህና ዘመናዊ መታጠቢያ ቤት እና ለ100ም ቀን የሚያበቃ በቂ ምግብ አለው። ሁሉም ነገር ሙሉ በሙሉ ከክፍያ ነፃ ነው። ምናልባትም ሕልምውን የሆነ ያህል ይሰማዎታል። ምንም የሥራ ጭንቀት የለም፣ የሚያበሳጩ ማኅበራዊ ግዴታዎች የሉም እና ከግርማ ሞገስ የተላበሱ የአልፕስ ተራሮች አስደናቂ እይታ ምንም እንኳን ከባንከሩ ውጭ ባይሆኑም ለአጭር ጊዜ የተመቻቸ የእረፍት ጊዜው ይመስላል። ታዲያ ፈተናው ምንድን ነው? እዚህ ጋር ነው ታላቁ ፈተናው። ባንከሩ ውስጥ ሲሆኑ ኢንተርኔት የለም፣ ስልክ የለም እና ወደ ውጭ መውጣት በፍጹም አይቻልም። ምናልባትም በ20ኛው ቀን የጸጥታው ድባብ ነፍስዎን ሊያበሳጨው ይችላል። የአእምሮ ጤንነቶን ለመጠበቅ አንድ ጓደኛ ማምጣት ይችላሉ፣ ግን እዚህ ጋር አንድ ቁልፍ ምክር አለኝ፣ አታምጡት። 100 ቀናት ሙሉ የመገለል ጊዜ ለማያልቁ ክርክሮች ፍጹም የምግብ አዘገጃጀት መመሪያ ነው። ብቻውን ቢሆን ይሻላል። እስካሁን ማንም ተወዳዳሪ ከ39ኛ ቀን በላይ መቆየት አልቻለም። ይህ ማለት ሪከርዱን ሰብረው $1 ሚሊዮን ባለቤት ለመሆን ታሪካዊ ዕድል በእጆ ላይ ነው። ታዲያ ይህን ታላቅ ፈተና ለመቀበል ዝግጁ ኖት?